ማማቱም ካሉት ለታቱም የሚያደርጋት ነገር አለ። ለምሳሌ ከሰኞ እስከ ሐሙስ ባሉ ለታት ስርዓተ ቅዳሴ አይከናወንም። በዕለተ ሐሙስ ግን ቅዳሴ ይከናወናል ማለት ነው። በቅዳሴ ስርዓቷም ከሌሎች በትንሳኤ በሌሎች በዓላትም ከምናደርጋቸው ስርዓተ ቅዳሴዎች ለየት ያለ ልዩ ያደርጋታል ማለት ነው። ለምሳሌ ቅዳሴው በዕለተ ሐሙስ በለሆሳስ ነው። ኑዛዜ የለውም። መስቀል መሳለም የለም። በዚህም በሁለቱም ትለያለች ማለት ነው። እንደ ሌሎች የሐዲስ ኪዳን ስርዓትን የሰራበት እና ሐዲሱንም ቃል ኪዳን የፈጸመበት ዕለት ስለሆነ የቃል ኪዳን ወይም የሐዲስ ኪዳን ሐሙስም ተብላ ትጠራለች። የመጨረሻውን ምራት ያደረገው በዚሁ በሐሙስ ዕለት ስለሆነ ልዩ ዕለት ተደርጋ ትቆጠራለች። በዚህች ዕለት ጸሎቱን ካደረገ በኋላ ነው ይሁዳ አሳልፎ ያስያዘው። ይሁን እንጂ ፍጹም ፍቅሩን ያሳየበት ዕለት ስለሆነ የደቀ መዛሙርቱንም እግር ዝቅ ብሎ ያጠበበት ዕለት ስለሆነ የኦሪትን ስርዓት በሐዲስ ስርዓት የተካበትም ዕለት ስለሆነ የነጻነትም ሐሙስ ተብሎ ስለሚጠራ ካሁን በኋላ ባሮች አላችሁም ወዳጆቼ ብዬ ጠራችኋለሁ ብሎ ያስተማረበት ዕለት ስለሆነ ጸሎተ ሐሙስ ከሌሎቹ ዕለታት በተለየ ሁኔታ ቤተ ክርስቲያን ስርዓቱን ታከናውናለች ነው። ቀኗም 5ኛ ቀን ናት። በዚህ ከሌሎች ቀናት አትለይም። የምትለይባቸው ግን ብዙ አበይት ጉዳዮች አሉ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር በዚህ ምድር ላይ ሲያስተምር በቃልም በተግባርም ሲያስተምር ቆይቶ ዛሬ ይቺ ቀን የትምህርቱ የማጠቃለያ ቀን ናት። የትምህርቱ የማጠቃለያ ቀን በመሆኗ ከሌሎች ቀናት የምትለይባቸው አንዷ ምክንያት ይሄ ነው። ሌላው በዚች ቀን ሐዋርያት በጌታችን በመድኃኒታችን በኢየሱስ ክርስቶስ እጅ እግራቸውን ታጥበው ልጅነትን የተቀበሉባት ለወደፊት አገልግሎታቸው ወሳኝ የሆነውን የእግዚአብሔር ልጆች ተብለው እስከ ፓትርያርክ ድረስ የሚሾሙትን ሹመት መሰረት የጣሉባት፣ ልጅነት ሳይኖር ክህነት አይኖርም፣ ልጅነት ሳይኖር አገልግሎት አይኖርም። ልጅነት ለወደፊት አገልግሎታቸው መነሻና ቁልፍ ነገር ስለሆነ ዛሬ በዚች ቀን ወይም በዕለተ ሐሙስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግራቸውን ታጥበው ልጅነትን የተቀበሉባት ዕለት ናት። በዚህም ልዩ ያደርጋታል። ልጅነትን ካገኙ በኋላ የሐዲስ ኪዳን ስርዓተ ቁርባን የተመሰረተባት ናት። ጌታችን ለፋሲካ በዓል ካመጡለት ከህብስቱ ያላረረውን ያልጠቆረውን ነቅ የሌለበትን መርጦ ከወይኑም ከፍሎ ዝውቱ ስጋዬ ዝውቱ ደሜ ብሎ ለ12ቱ ሐዋርያት የሐዲስ ኪዳንን ቁርባን ወይም መስዋዕት የመሰረተባት ስርዓተ ቁርባን የተከናወነባት ዕለት በመሆኗ ልዩ ያደርጋታል።